አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የሂባዩቲዩብ ተመልካቾች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የሚገርም ድፎ አሰራር ነው ማሳያችሁ ማለት ነው። ቪዲዮውን እስከ መጨረሻው ተመልከቱት። አሁን ወደ ግብአቱ እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ይህን የመሰለ ዳቦ ለመስራት ወይም ድፎ ለመስራት የሚያስፈልገንን ግብአቶች እዚህ ፊት ለፊት ላይ የምታዩቸው ይሆናሉ ማለት ነው። እነዚህ ፊት ለፊት ላይ የምታዩቸው ምን ምን እንደሆኑ ደግሞ አሁን በዝርዝር የምነግራችሁ ይሆናል ማለት ነው። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን ያው እያሳሰብን ነው ማለት ነው። እንግዲህ በመጀመሪያ ጊዜ ካሜራ ነው የምጨምረው ማለት ነው። እሱም እርሾ እንደመሆኑ መጠን መጀመሪያ ላይ መደረግ አለበትና ማለት ነው። እንግዲህ ቀጣይ ደግሞ የማደርገውን ጨው ነው። ቀጣይ የማደርገው ጨው ነው። እዚህ ጋር ሳልነግራችሁ ያለፍኩት ነገር ቢኖር ውሃው ማለት ነው የተወሰነ ለበብ ማለት አለበት፣ ሞቅ ማለት አለበት። እሺ፣ ምክንያቱም ካሜራው ቶሎ እንዲቦካልን ይረዳናልና ማለት ነው። እና እዚህ ጋር በደንብ እንደዚህ ካማሰል ነው በኋላ ደግሞ ሌላኛውን ግብአት እዚህ ጋር እናደርጋለን ማለት ነው የቀረንን እሺ ቤተሰብ ያው እንግዲህ ግብአቶችን ጨማምረን ጨርሰናል። የሚቀሩን ቤኪንግ ፓውደር እና ዘባዴ ከዛ ዱቄቱ ነው ማለት ነው። ነገር ግን ይሄንን ከመጨመራችን በፊት ያደረግነውን ግብአት በደንብ አድርገን እናማስለዋለን፣ እናዋህደዋለን ማለት ነው። በደንብ አድርገን እንመታዋለን። ከዛ ከመታነው በኋላ የቀሩንን ግብአቶች መጨመር እንችላለን ማለት ነው። እዚህ ጋር በደንብ አድርገን እንመታዋለን ዘባዴውን ከጨመርነው በኋላ ማለት ነው። ምክንያቱም ዘባዴ በደንብ ሌላው ውህድ ጋር በደንብ መደባለቅ ስላለበት ማለት ነው። ከዛ ይሄንን በደንብ አድርገን ካደበላለቅን በኋላ ቤኪንግ ፓውደሩን ነው የምንጨምረው ማለት ነው። ቤኪንግ ፓውደሩንም ካደረግን በኋላ በደንብ እንመታዋለን ማለት ነው እስከሚዋሃድልን ድረስ። ከዛ እንደዚህ አድርገን ከጨረስን ያው ቀጣዩን አብረን የምናየው ይሆናል። ቪዲዮውን ግን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንደምታዩት የሚሰራው ዱቄቱ ይሄ ነው ማለት ነው። እና በዚህ መልኩ በደንብ አድርጌ መትቼዋለሁ። ልክ ክሬም እንደሚመስል ማለት ነው። ማሻላ እንደዚህ አድርገን ከጨረስን በኋላ ውሃ እንጨምራለን ማለት ነው። ውሃ ከጨመርን በኋላ አሁንም በድጋሚ እናዋህደዋለን፣ እንመተዋለን። ትንሽ ለቀቅ ማለት ስለሚኖርብን ማለት ነው። እንደምታዩት በዚህ መልኩ ደስ በሚል ሁኔታ ያው ማጠነቃቀቂያው እየደረስን ነው። ወፈር ካለባችሁ ደግሞ ውሃ ጨመር ማድረግ ትችላላችሁ። እሺ ሀባይቦቼ ከ30 ደቂቃ ወይም ከ20 ደቂቃ በኋላ እንገናኛለን። እንግዲህ ሀባይብ ከ20 ደቂቃ በኋላ ተገናኝተናል። እንደምታዩት እርሾ በዚህ መልኩ ቦክቶልናል ማለት ነው። ማሻላ ተባረክ ረህማን። እንግዲህ ቀጣይ ደግሞ የሚሆነው ወደ አጠቃላይ ማብካት ላይ ነው ትኩረት የምናደርገው ማለት ነው። እንደምታዩት እርሾ
በጣም ያምራል። በጣም በጣም ምክንያቱም ለብቻ እርሾን ስታቦኩት በኋለኛው ማለት ነው ለቀጣዩ ቡኮ በጣም አይቆይባችሁም። 30 ደቂቃ 40 ደቂቃ ያው እንግዲህ ድፎ ስንደፋ ቢያንስ ሁለቴ ኩፍ ብሎ በሶስተኛው ነው መጋገር የምኖርብን ይላሉ እናቶቻችን ማለት ነው። ስለዚህ እኛም እንደዛ ማድረግ እንችላለን እላችኋለሁ። ገና ኩፍ እንዳለ መጋገር ብዙም እንትን አይልም፣ ያው ያምራል፣ ነገር ግን ልዩነት ይኖረዋል ማለት ነው። እና አሁን ወደ አቦካኩ ነው የምንሄደው። እንግዲህ አስፈላጊውን ግብአት ነው ብዬ ያሰብኩትንም አሳይቻችኋለሁ። አሁን እንግዲህ ወደ ማብካቱ እንሄዳለን ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጎ ያው ትንሽ ድምፄ ጉንፋን ነገር ያዝ ስላደረገኝ ነው። እና እንደዚህ ካደረግን በኋላ ድጋሜ እንመታዋለን ማለት ነው። ለምን ሳህናውን ለቅለቅ አድርገን ጨምረንበት ስለሆነ ማለት ነው ውሃ። ከዛ ቀጣይ የሚሆነው ደግሞ እየታያችሁ ነው አይደለ? የምንጨምረው ያው ዱቄቱን ነው ማለት ነው። እሺ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትጸና አትችልም ማለፍ ፈተና። ሊያሳጣን ሁሉን ያለንን ሊነጥቀን እሱ የሰጠንን ይችላልና መውሰድ። እዚህ ጋር የምጨምረው ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ የሚጠቅመን አንደኛ ለውበት ይሰጥልናል፣ ሁለተኛ ነገር ደግሞ ጣዕሙ ቆንጆ ይሆናል ማለት ነው። እኔ ለዛ ነው የምጨምረው። እንግዲህ እንደዚህ እሱን ከጨመርኩኝ በኋላ በደንብ አድርጌ አቦካዋለሁ ማለት ነው። ነገር ግን ድፎ ስንደፋ ሊጡ ለምሳሌ እንደ ሽልም ዳቦ ወፍር መሆን የለበትም ማለት ነው። ለምን ሊጡን ለቀቅ ማለት አለበት። አንደኛ እንዲነፋ ይረዳናል። ሁለተኛ ነገር ደግሞ በቃ ድፎ ሲባል ሊጡ ትንሽ ቀጠን ማለት አለበት ማለት ነው። ወፍር ልክ እንደነገርኳችሁ እንደ ሽልም ዳቦ መሆን የለበትም ማለት ነው። እና በዚህ መልኩ አብክቻለሁ ማለት ነው። ሊጡ ይሄ ምንድነው የሚባለው? ለቀቅ ያለ ወፍርም ሳይባል ቀጥንም ሳይባል በቃ መካከለኛ ሆኖ ነው የተውኩት ማለት ነው። እንደዚህ አድርጋችሁ ያው እንደነገርኳችሁ ቀደም ሲል ለ30 ደቂቃ ለ40 ደቂቃ 1 ሰዓት ብታቆዩት ችግር የለውም ማለት ነው። ያው ቶሎ ላይ ቦካላችሁ ይችላል በማለት ነው። አንዳንዴ ቡኮ እጅ ይወስነዋል። ቶሎ የሚቦካለት ሰው አለ፣ ቶሎ የማይቦካለትም ደግሞ አለ ማለት ነው። ቶሎ የሚቦካላችሁ ከሆነ 30 ደቂቃ በቂው ነው ማለት ነው። ተማም እና እንደዛ አድርገን ከድነዋለን። እንግዲህ ቀጣዩን ደግሞ የምናየው ይሆናል። ያው በድጋሚ ለማስታወስ ያክል ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚሁ ለዘመድ ለጓደኛ ሼር ማድረጋችሁን እንዳትረሱ እያልን ወደ ቀጣይ እንሄዳለን። እሺ ሀባይብ እንግዲህ እንደምታዩት ማሻላ ተመልሰን ተገናኝተናል ማለት ነው። እንደምታዩት አንደኛ ኩፍታው በዚህ መልኩ አይተነዋል ማለት ነው። ወደ ሁለተኛው ኩፍታ እንሄዳለን። አብራችሁን ቆዩ። ማሻላ ተባረክ ራህማን። ያው እንግዲህ ሁለተኛው ኩፍታ ደግሞ ከበፊቱ የባሰ
ኩፍ ብሎ ቦክቶ አግኝተነዋል ማለት ነው። ከዚህ በላይ አያስፈልገውም። አሁን ወደ መጥበሻ ሳህናችን ነው የምናደርገው። እዚህ ጋር እንደምታዩት ዘይት መጥበሻ ላይ እያደረኩኝ ነው። እንግዲህ ዘይቱን የማደርገው ቂጡ እንዳይዝብኝ ስለፈለኩኝ ነው ማለት ነው። እና ከላይ እንደዚህ ከቀባችሁት በኋላ ዱቄት ትነሰንሱበት አላችሁ ማለት ነው። ዱቄትም ደግሞ የምነሰንስበት አንደኛው ዘይቱ ወደ ሊጡ ወደ ዳቦ ምንድነው እንዳይገባ ማለት ነው። ዘይት ብቻ እንዳይሆን፣ ዘይት ብቻ ከሆነ ቂጡ በጣም ይቀላና ቶሎ አይበስልም ማለት ነው። ወደ ማረር ነው የሚሄደው። ዱቄት ግን ካደረግንበት ኖርማል በቃ አሪፍ የሆነ ከታችም እንዲኖረው ያደርግልናል ማለት ነው። እንግዲህ በዚህ መልኩ ሳህን ላይ አድርጌያለሁኝ። አሁን የሚቀረን ፍሮን ውስጥ መክተት ነው ማለት ነው። እንግዲህ እንደምታዩት ሊጡንም ሁሉንም ነገር አይታችኋል ማለት ነው። ወደፊት ደግሞ አብረን የምናየው ይሆናል። አሁን ወደ ፍሮኑ እየከተትኩት ነው። በቀጣይ እስከምንገናኝ አብራችሁን ሁኑ እያለን እንግዲህ ውድ ተመልካቾቼ እንደምታዩት ዳቧችን ማሻላ ተባረክ ረህማን በስሎልናል ማለት ነው። ዋው ሲያምር! እና በዚህ መልኩ በስሎልናል። አሁን እንገለብጠዋለን ማለት ነው። ሳህና ላይ ከገለበጥነው በኋላ ቂጡ ምን ይመስላል አላውቅም። እኔም ገና አላየሁትም ማለት ነው። ለመገልበጥ ፈራሁት። እሺ ቂጡ ሊጥ ይሆናል ብዬ ከታች አለው ሊጥ ይሆናል ብዬ ፈራሁ። እዚህ ጋር ደግሞ የምቀባውን ነገር እያዘጋጀሁኝ ነው። በነገራችን ላይ ማለት ነው እዚህ ጋር እናንተ መቀባት ትችላላችሁ፣ ከፈለጋችሁም ያለ መቀባት ትችላላችሁ ማለት ነው። እኔ ግን ዳቦውን ቀባዋለሁ ማለት ነው ሀባዬ። እና አሁን ግን ፈርቼዋለሁ። ሊጥ ካለው ዳግመኛ ላበስል ነው እያልኩኝ ሀሳብ ይዞኛል ማለት ነው። ግን ኢንሻአላህ ሊጥ ይኖረዋል ብዬ አላስብም። ግን ያስፈራል። ከላይ እንደዚህ አምሮ ከታች የሆነ ነገር ቢኖረው አስባችሁታል? እንግዲህ ሀባይ ምን ቢጠብቁት ደረሰ ቀኑ ያሉት ነገር በቃ ግዴታ መገልበጥ አለብኝ። ማሻላ እዚህ ጋር ያያችሁት ስገለብጠው ከታች ያለው ይመስላል ማለት ነው። ከላይ ደግሞ ይሄንን ይመስላል። ማሻላ ተባረከ ረህማን። እና እኔ አሁን እዚህ ጋር ልቀባው ነው ማለት ነው። ማሻላ እንደዚህ ሆኗል። እንግዲህ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። እንግዲህ ዳቦ ምን ይመስላል እናንተ ሰርታችሁ ሞክሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።